የጌታ ስም የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም የዛሬው ቃል ጥናት ጥቅሳችንን እንጀምራለን። መዝሙር ምዕራፍ 3 ላይ ነው ያዕቆብነው። እንግዲህ ጌታ ይረዳናል። እንቀጥላለን። ጸልየን እንጀምር። አባት ሆይ ስለሰጠህን ጊዜ እናመሰግንሃለን። ጤንነት፣ ሰላም፣ እረፍት ሰጠህን። ጊዜ ሰጠህን አባት ሆይ ፊትህን እንድንፈልግ እንድንበረከክ ጌታዊ ደግሞ ከቃል ቆርሰን እንድንመገብ ስለረዳህን እናመሰግንሃለን። አባት ሆይ ደግሞ አሁን ጌታ እግዚአብሔር ሆይ የምንካፈለውን ቃል ጌታ ሆይ ለህይወታችን ጌታ እግዚአብሔር ሆይ መልህቅ ሆኖ እንዲይዘን ጌታ ሆይ ጸልያለሁ። በቤትህ ጌታ ሆይ የሚተክለን ጌታ ሆይ ቃልህን በእምነት እንድንቀበል እንድትረዳን ጌታ ሆይ ጸልያለሁ። ጌታ እግዚአብሔር ሆይ ስጋና ደም በኢየሱስ ክርስቶስም ጸጥ ይበል። ጌታ ሆይ የእኛ ፈቃድ በኢየሱስ ክርስቶስም ጸጥ ይበል። ጌታ ሆይ አንተ እንደወደድክ እንደፈቀድክ አድርገህ ተንቀሳቀስ። ጌታ እግዚአብሔር ሆይ ቃልህ እንዳይሰራ የሚያደርግ ማናቸውም ያጋንንት መንፈሳውያን ሰራዊቶች በኢየሱስ ክርስቶስም የተሰበሩ ይሁኑ። በኢየሱስ ክርስቶስም ይህን ቃል እንዳናስተውል የሚያሳውር አይናችንን ጆሮአችንን የሚደፍን የአጋንንት ስራ በኢየሱስ ስም የፈረሰ ይሁን። ነገር ግን ለቃል ልቦናችንን፣ አይናችንን፣ መንፈሳችንን፣ ጆሮአችንን ከፍተን እንሰማለን። ጌታ ሆይ አንተ በእኛ ህይወት ላይ ስራ። በኢየሱስ ክርስቶስም በእኛ ህይወት ላይ ተንቀሳቀስ አባት ሆይ ይህን ስለምታደርግ እናመሰግንሃለን። ጌታ እግዚአብሔር ሆይ ቀርቶ ያሉ ሰዓታችንን ሁሉ ባርክልን። ጌታ ሆይ እናመሰግንሃለን። በነገር ሁሉ ከፍ በል በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። መዝሙረ ዳዊት ምዕራፍ 3 ላይ ከቁጥር 1 እስከ 8 ድረስ ያለውን እናነብና እኔ መንፈስ ቅዱስ እንዳስረዳኝ ያለውን ፖይንቶች አብረን እናያለን። ጌታ ኢየሱስ የተባረከ ይሁን። እግዚአብሔር ይባርካችሁ። ምንድነው መዝሙር ምዕራፍ 3 ከልጁ ከአቤሴሎም ፊት በሸሸ ጊዜ የዳዊት መዝሙር ይላል። እንግዲህ ዳዊት በሸሸ ጊዜ ማለት ነው። አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴን ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮኻለሁ፣ ከተቀደሰው ተራራ ይሰማኛል። እኔ ተኛው አንቀላፋሁም፣ እግዚአብሔር ደግፎኛልና ነቃው። ከሚከቡኝ ከአላፍ እልፍ ሕዝብ አልፈራም። ተነሳ አቤቱ አምላኬ ሆይ አድነኝ። አንተ የጠላቶቼን መንጋጋ መትሃልና የክፉዎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትም በሕዝብህ ላይ ነው ይላል። ጌታ ኢየሱስ የተባረከ ይሁን። እሺ እና ቁጥር 1 ላይ እንደምንመለከተው አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው ይላል። ከእንደገና ቁጥር 2 ላይ ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬና ራሴንም ከፍ ከፍ የምታደርገው አንተ ነህ ይላል ዳዊት። ዳዊት እንግዲህ ከልጁ ከአቤሴሎም ፊት በሸሸ ጊዜ ነው እንግዲህ አቤሴሎም ተነስተውበት ሁለተኛ ሳሙኤል ምዕራፍ 18 ላይ ይህን ታሪክ ታገኙታላችሁና በጣም በአስጨናቂ ሁኔታ ውስጥ ሆኖ ነው እንግዲህ ይህንን መጽሐፍ እንግዲህ የተጻፈው ምዕራፍ 3 ማለት ነው። በጭንቅ ጊዜ የተጻፈ መጽሐፍ ነው። ምን ያህል እንደተጨነቀና ምን ያህል ነፍሱ በስቃይ ላይ እንዳለ ያሳየናል። አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው ይላል እና ምን ይላል? ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። ማለት ከነበረበት ሁኔታ አንፃር አያድንሽም ነፍስሽ አሏት። አያችሁ ወገኖች ምን ያህል ዳዊት በእንደዚህ ፈታኝ ሁኔታ ውስጥ እንዳለ። አንተ ግን አቤቱ መጠጊያዬ ነህ ይላል ቁጥር 3 ላይ እግዚአብሔርን አንተ ግን አቤቱ መጠጊያዬ ነህ፣ ክብሬና ራሴንም ከፍ ከፍ የምታደርገው አንተ ነህ። አያችሁ በእግዚአብሔር ላይ ምን ያህል እምነት እንዳለው ያሳያል ይሄ። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬና ራሴን ከፍ ከፍ የምታደርገው አንተ ነህ ይልና እግዚአብሔርን ምን ያህል መታመኑን ደግሞ ቁጥር 4 ላይ ስታዩ በቃሌ ወደ እግዚአብሔር እጮኻለሁ፣ ከተቀደሰው ተራራ ይሰማኛል ይልና እኔ ተኛው አንቀላፋው፣ ደግሞ እግዚአብሔር ደግሞ ደግፎኛልና ነቃው ይላል። ጌታ የተባረከ ይሁን። ዳዊት ምን ያህል ልቡ በእግዚአብሔር ላይ እንዳረፈ የምናይበት ነው። እንግዲህ እንደ ልቡ ነው አይደለ? እንደ እግዚአብሔር ነው። ዳዊት ማለት እንደ ልቤ የሚለው ነው ጌታ እና እንደ ዳዊት አይነት ልብ ምልስ የሆነ ልብ ማግኘት በመንፈሳዊ ሕይወት ውስጥም ሆነ ለክርስትናችን በጣም በጣም ወሳኝና ጠቃሚ ነገር ነው።
ለዛም ነው እዚህ ጋር የሚያስጨንቅ ሁኔታ ውስጥ ሆኖ እሱ ግን የሚታየው ምንድነው? እግዚአብሔር አንተ መጠጊያዬ ነህ። በቃ ከነዚህ ከሚያስጨንቁኝ ነገሮች መካከል እኔ የማየው እነሱን ሳይሆን አንተ አንተ ያየህልኝን ነው እንጂ እኔ ያየሁትን አይደለም የማምነው የሚል ሰው ነው ዳዊት። ዳዊት በማይታይ ነገር ውስጥ የሚታይ ነገርን የሚያይ ሰው ነው። ምናልባት ስለ እምነት የምትረዱት እዚህ ላይ ነው ማለት ነው። እምነት ከምናየውና ከምናየው ነገር የበለጠ አይደለ? የምናየውን ነገር ከሱ የበለጠ ነገር ነው አይደል? እምነት ስለዚህ ዳዊት ምን ያህል በእግዚአብሔር ይታመናል። ከእንደገና ሰዎች የሚሉትን ማታለል፣ ሰዎች የሚሉትን አስተያየት የማይሰማ ሰው እንደነበር፣ ጌታን ብቻ የሚጠባበቅና የሚሰማ ሰው፣ የእግዚአብሔርን ድምጽ የሚሰማ ሰው እንደነበረ፣ ከእንደገናም ደግሞ ቢወድቅም እንኳ እግዚአብሔር ደግሞ እንደዚህ ነው፣ ከኔ ባህሪ ያልፋል፣ እግዚአብሔር ቸር ነው፣ እግዚአብሔር መሀሪ ነው፣ ሩሩ ነው የሚል አምላክ የሚል ባሪያ እንደሆነ እናያለን እዚህ ዳዊት ላይ። እንግዲህ የሚያስጨንቅ ሁኔታ ውስጥ ሆኖ ዳዊት ምን ያህል እግዚአብሔርን እንደሚያመሰግን እና በእግዚአብሔር እንደሚታመን ነው የሚያሳየን ማለት ነው። ለዛም ነው እግዚአብሔርን ዲፋይን ሲያደርግ አንተ መጠጊያዬ ነህ፣ ከሚያስፈሩ ነገሮች የምሸሸግብህ አንተ ላይ ነህ፣ ዋሻዬ ነህ እንደማለት ነው። የዳዊት ልብ ምን ያህል ለእኛ እንደሚያስተምር ጌታ ያሳየናል። እንግዲህ ክብሬንና ራሴን ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮሃለሁ፣ ከተቀደሰው ተራራ ይሰማኛል። ይሄ ፖይንት በጣም የሚገርም ነው። እጮሃለሁ ሲል እጸልያለሁ ማለቱ ነው። ወደ እግዚአብሔር የሚጸልይ ሰው እንደሆነ ዳዊት እናያለን ማለት ነው። እግዚአብሔርን በቃ የሚያምን ሰው እግዚአብሔርን ያውቀዋል። እግዚአብሔርን የሚያውቅ ሰው ደግሞ ይጸልያል። ምክንያቱም እግዚአብሔርን ያወቀበት መንገድ በጸሎት ስለሆነ ማለት ነው። እግዚአብሔርንም ደግሞ የሚያስመልጠን ከክፉ ሁሉ የሚያስመልጠን በጸሎት ስለሆነ ማለት ነው። በሚናወጥ ማዕበል ውስጥም ሆነ በሚናወጥ ነፋስ ውስጥ እግዚአብሔርን ታምነን መጽናት የምንችለው በጸሎት ውስጥ ነው። እና ይሄ መሸሸጊያ ዋሻ ብሎ ያለው ጸሎት ይመስለኛል እኔ ሳስበው ማለት ነው። ምክንያቱም ያለ ጸሎት ምንም ነገር ማምለጥ አንችልም። ተቅበዝባዦች ነን እኔ እንደማስበው ማለት ነው። ያለ እግዚአብሔር መንፈስ ያለ ህልውናው እኛ የምንቅበዘበዝ አይነት ሰዎች ነን፣ በእኔ መረዳት ማለት ነው። በቃ ምንም ተስፋ እንደሌለው አይነት ሰዎች ነን። በቃ እግዚአብሔር ከሌለ፣ እግዚአብሔር የማያወራን፣ እግዚአብሔርን ኮኔክት የማናረግ ከሆነ በጸሎት የምንቅበዘበዝ ነን። ከእንደገና ደግሞ የጠላት ወሬም ደግሞ ያታልለናል ማለት ነው። ዳዊት ግን እንደዛ አልነበረም። ወደ እግዚአብሔር ይጮህ ነበረ። ከተቀደሰው ተራራ ደግሞ ይሰማኛል። አያችሁ ምን ያህል እናንተ ትጸልያላችሁ ብቻ ሳይሆን እግዚአብሔር እንደሚሰማችሁ ምን ያህል ታምናላችሁ ነው። ዳዊት አያችሁ ጩኸቱ መና እንዳልሆነ ያውቃል። አይታችሁ እንደሆነ በታቦቱ ፊት እርቃኑን ሆኖ ሲጨፍር ለእግዚአብሔር ምን ያህል እግዚአብሔርን ኮኔክት እንዳደረገው፣ ምን ያህል እግዚአብሔርን እንደሚያውቀው እንደሚያከብረው፣ ከእግዚአብሔር ድምጽ መቀበል ምን ያህል እንደሚጓጓ ነው የምናየው ማለት ነው። የዳዊት ልብ እንደዛ ነው። አያችሁ ክብሬ፣ ሀብቴ፣ እውቀቴ ምናምን አይልም ዳዊት። አያመቻመችም። ለእግዚአብሔር እንደ ልቡ የሆነ ሰው ነው ማለት ነው ዳዊት። ለዛም ነው ይሰማኛል። አያችሁ እግዚአብሔር በቃሌ ወደ እግዚአብሔር እጮሃለሁ፣ ከተቀደሰው ተራራ ደግሞ ይሰማኛል። አያችሁ ምን ያህል እርግጠኛ እንደሆነ። ከእንደገናም ደግሞ ዝቅ ሲል እኔ ተኛው አንቀላፋው። አያችሁ እግዚአብሔርም ደግፎኛልና ነቃው። እዚህ ጋር ተኛው አንቀላፋው ሲል ምንድነው የማየው? እኔ እግዚአብሔር አምነን ነው አይደል የምንተኛው? እግዚአብሔርን በማመን ውስጥ እረፍት እንዳለ ነው። በቃ እንዴት ነው ሰውነታችንን ለማሳረፍ እንደምንተኛ ሁላ እግዚአብሔርን ስናምነው በማዕበል ውስጥ ሆነን ተረጋግተን ነው የምንኖረው። ገብቷችኋል? ምንም አይነት ስቶርም ቢመጣ ወደ ግራና ወደ ቀኝ አያስብለንም። እምነታችን ጠንካራ ነው፣ ምክንያቱም በእግዚአብሔር ታምነናልና። እንደው ምናልባት አንድ ስፍራ ላይ መጽሐፍ ቅዱስ ላይ ምን ይላል? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ምን ያህል እምነት በእግዚአብሔር ዘንድ ቫልዩ እንዳለው እንረዳለን። እምነት ከመስማት ነው ይላል። ደግሞ መስማት ደግሞ ከእግዚአብሔር ቃል ነው። አያችሁ እዚህ ጋርም ደግሞ ምን ይላል? በቃሌ ወደ እግዚአብሔር እጮሃለሁ። ዲዩቲ በቃሌ ቃሉ ምንድነው የሚለን? እንድንጸልይ ነው። በቃ አሁንም መጽሐፍ ቅዱስን ስናነበው ወደ እግዚአብሔር ወደ እኔ ጩሁ፣ ብዙ ቦታ ወደ እኔ ጩሁ ይላል እግዚአብሔር። ለምንድነው እንደዛ የሚለው? ምክንያቱም ወደ እግዚአብሔር በምንጠጋበት ጊዜ
ከማዕበል ከወጀብ ከተለያየ በቃ ፍላጻ እንጠጋለን። በቃ እግዚአብሔር ይከልለናል፣ ዋሻ ይሆነናል። ለዛ ነው ጸሎት በጣም ፕራዮሪቲያችን መሆን የሚገባው። ጸሎትን በቃ ከዳዊት መማር እንችላለን፣ ከሌሎች አባቶቻችንም መማር እንችላለን። መጸለይ ከመከራ ያስመልጣል። ምክንያቱም የእግዚአብሔር ኃይል አለበት። ከእንደገና ደግሞ በእምነት የሚደረግ ነገር ደግሞ ሲሆን እምነት ሲኖረን እንደ ዳዊት እግዚአብሔርም ልባችንን አይቶ ማመናችንን አይቶ መልስ ይሰጠናል ማለት ነው። አያችሁ እግዚአብሔር እንደዛ ነው። በቃ የፕሪንሲፕል አምላክ ነው። ጌታ የተባረከ ይሁን። አሁን እንደዚህ ሳወራ እኔም በጣም የተነካው ነው። ምክንያቱም ለእናንተ እንደዚህ ሳወራ እኔ ራሴ እንደዛ የእግዚአብሔር ቃል እየነካኝ ነው፣ በጣም እያስተማረኝ ነው። የእግዚአብሔር ስም የተባረከ ይሁን። መንፈስ ቅዱስ ይባረክ። እንደው ያቺ አዲስ ኪዳን ላይ ስንመጣ ያቺ ሴት 12 ዓመት ደም የሚፈሳት የነበረችዋ የልብሱን ጫፍ ብነካው እድናለሁ ያለችዋ ሴት ታስታውሳታላችሁ ብዬ አስባለሁ። እና እምነቷ ነው ያዳናት። እንደውም እምነትሽ አድኖሻል አይደል ያላት። እግዚአብሔር እምነት በቃ እንትን ይለዋል፣ ግድ ይለዋል። በቃ እምነት ያስደስተዋል። የሰው ልጅ እግዚአብሔርን ስናምነው ምን ያህል እግዚአብሔር ደግሞ እንደሚደሰትብን እኔ አላቅም፣ ልነግራችሁ አልችልም። እምነትም ደግሞ ከባድ ነገር ነው ማለት እግዚአብሔርን ማመን ይከብዳል። ለዛም ነው እኮ ቫልዩ ያለው ከባድ ነገር ስለሆነ ነው እግዚአብሔርን ማመን ቫልዩም በእግዚአብሔር ዘንድ የተሰጠው ደግሞ ለዛም ነው። በቃ እግዚአብሔር እንድናምነው ይፈልጋል። ለማመን ደግሞ እግዚአብሔር ጸጋን አብዝቶልናል። ጸጋውን ደግሞ ሰጥቶናል። ዝም ብሎ አይደለም እግዚአብሔር የለቀቀን፣ ጸጋ የሚባል ነገር አለ ማለት ነው። ምናልባት ወደ ሌላ ቶፒክ ሄድኩኝ። ምን ይላል ቁጥር 4 በቃ በቃሌ ወደ እግዚአብሔር ጮኻለሁ፣ ከተቀደሰው ተራራ ይሰማኛል። እኔ ተኛው አንቀላፋው፣ እግዚአብሔር ደግፎኛልና ነቃው። በቃ ያ እግዚአብሔር የታመነ ሰው ይተኛል፣ አይሰጋም። በምንም በማዕበል ውስጥም በወጀብ ውስጥም በአውሎ ነፋስ ውስጥም ቢያልፍ በቃ እግዚአብሔር መታመኛው ስለሆነ በቃ እግዚአብሔርን ተደግፎ ይተኛል። በቃ አያችሁ እግዚአብሔር ደግፎኛልና ነቃው ይላል። ቁጥር 6 ላይ ምን ይላል? ከሚከቡኝ አእላፍ ሕዝብ አልፈራም። አያችሁ የሚከባ አለ። ማዕበሉ እኮ ያስፈራል። አሁን ያለንበት ሲቹዌሽን እኮ በጣም ነው የሚያስፈራው። ፋይናንሻሊ በቃ ያለንበት ሲቹዌሽን፣ ኢሞሽናሊ ያለንበት በቃ ሳይኮሎጂካሊ፣ ፊዚካሊ ያለንበት ሲቹዌሽን በጣም ይከብዳል። ግን እግዚአብሔር ደግሞ እንድናምነው ይፈልጋል። አያችሁ ከሚከቡኝ አእላፍ ሕዝብ አልፈራም። የሚከበን ነገር አለ። ምናልባት የኑሮ ውድነት ሊከበን ይችላል። የራሳችን እውቀት ትምክህት ሊከበን ይችላል። የስጋ ስራም ሊከበን ይችላል። ስጋችን በስጋ ልንያዝ እንችላለን። የተለያዩ ነገሮች ይከቡናል። በዚህ ዘመን ደግሞ ወደኛ ስናመጣው ማለት ነው። ያ ሁሉ ፈተና ግን የምንቋቋመው ወደ እግዚአብሔር ስንጮህ ነው። የእግዚአብሔር ስም የተባረከ ይሁን። ጌታ እየተናገረን ነው። እኔ እየተናገረኝ እንደሆነ አምናለሁ። እሺ ከሚከቡኝ አእላፍ ሕዝብ አልፈራም ይላል። ቁጥር 7 ላይ ተነስ አቤቱ አምላኬ ሆይ አድነኝ፣ አንተ የጠላቶቼን መንጋጋ መትሃልና የክፉዎችንም ጥርስ ሰብረሃልና። አያችሁ እግዚአብሔርን የሚያክሰው ከእግዚአብሔር ጋር እንደዚህ ነው ኮንቨርሴሽኑ። በቃ አድነኝ አባት ሆይ እኔ እምነት አለኝ፣ እኔ ጌታ ሆይ ወደ አንተ እየጮኩኝ ነው ስማኝ እንጂ ብሎ ይማጸናል። ለዛ እኮ ነው ደጅ አንኳኩ ይከፈትላችኋል። አያችሁ ፈልጉ ታገኛላችሁ ይላል። ያልፈለግነውን ነገር እንዴት እናገኛለን? መፈለግ አለብን። ልባችን እግዚአብሔርን መፈለግ አለበት። ለዛ ነው በቃ ተነስ አቤቱ አምላኬ ሆይ አድነኝ። ዳዊት አንድን እርምጃ ተራምዷል። እግዚአብሔርን ደግሞ እየተማጸነ ነው። እግዚአብሔር ሆይ አድነኝ እያለ ነው። አንተ የጠላቶቼን መንጋጋ መትሃልና የክፉዎችን ጥርስ ሰብረሃልና በቃ አድነኝ፣ አሁን እፈልግሃለሁ። ምን ያህል እንፈልገዋለን እግዚአብሔርን? ወይስ ለኑሯችን ብቻ ነው የምንፈልገው? ወይስ አሁን ላለንበት ሲቹዌሽን በቃ እቺን ሲቹዌሽን ካለፍነው በቃ ጌታ ሆይ እቺን እድል ብቻ ስጠኝና በቃ እቺን ልለፋት ካልን በኋላ እንደርሰዋለን? እንዴት ነው እስኪ እኛ ኑሯችን? እግዚአብሔር ይግባበት።
እግዚአብሔር ይግባበት። ጻድቅ በምቹ ጊዜ ይጸልያል ይላል። ምን ያህል በምቹ ጊዜ ነገሮች በሙሉልን ጊዜ እግዚአብሔርን ፊቱን እንፈልጋለን? ምን ያህል በሞላልን ጊዜማ ሞልቶልናል። በጎደለን ጊዜማ እንጸልያለን ማለት ይቅር በሉኝ። ሲሞላልን ምን ያህል እግዚአብሔርን ፊቱን እንፈልጋለን? ፊቱን ነው እጁን ነው የምንፈልገው? ዛሬ በኢየሱስ ክርስቶስ ስም እጁን ሳይሆን ፊቱን ፈልገን እንጸልይ እስኪ። በቃ እግዚአብሔር እኮ ሁሉም አለው። ፊቱን እንፈልገው ባካችሁ፣ እኔንም ጨምሮ። እግዚአብሔር ለእኔም ተናግሮኛል፣ ለእናንተም እየተናገራችሁ ነው ብዬ አምናለሁ። መንፈስ ቅዱስ ስሙ የተባረከ ይሁንና እግዚአብሔር ፊቱን እንድንፈልግ ይፈልጋል። በቃ እንደ ዳዊት የሙጥኝ ብለን እንድንጸልይ ይፈልጋል። በቃ ያ ዋሻ ውስጥ እንድንገባ እንድንመታ አይፈልግም። በማዕበል እንድንሰምጥ አይፈልግም። እግዚአብሔር በመርከባችን ውስጥ አለ። ግን እሱን እናምናለን ወይ? ወይስ ሲቹዌሽኖችን ነው የምናምነው? እግዚአብሔር ማመን ይሁንልን በኢየሱስ ክርስቶስ ስም። ይሄ ጸጋ በኢየሱስ ክርስቶስ ስም ያግኘን። ይሄ ጸጋ በዚህ ቪዲዮ የሚሰሙ ሰዎችን በኢየሱስ ክርስቶስ ስም ያግኝ። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ይህንን መልእክት የሚሰሙ ሰዎች በጸጋህ ጌታ ሆይ ደግፋቸው። ጸሎትን የሚወዱ ሰዎች አድርጋቸው አባት ሆይ። እኔንም ጨምሮ ጌታ ሆይ መንፈስ በኢየሱስ ክርስቶስ ስም በእያንዳንዳችን ላይ ይሁን። እግዚአብሔር ሆይ እናመሰግንሃለን። ጸጋህን ስላበዛህልን ተባረክ። እንወድሃለን አባት ሆይ። እንታዘዝሃለን አባት ሆይ። እንደ ቃልህ እንድንታዘዝ እርዳን። በራሳችን አንችልም፣ ጸጋህን አብዛልን። ጸጋ ስለበዛልን እናመሰግንሃለን። ክብር ሁሉ ተጠቅልሎ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። የተከታተላችሁኝ በሙላ እግዚአብሔር አብዝቶ ይባርካችሁ፣ ጸጋውን ያብዛላችሁ። በኔክስት ቪዲዮ እንገናኛለን። እስከዛው ሰላም ሁኑልኝ። ተባረኩ።